ሽመልሴ ነው እኮ አልችልም። ነገሮችን አየውና ያው ሽመልስን እውነት ለመናገር አግኝቼዋለሁ። ሽመልስን አገኘኸው እንዴ? የት አገኘኸው? ሽመልስን አገኘሁትና ግን ቆይ የነገርሽኝ ሽመልስና እኔ ያገኘሁት ጭራሽ ተቃራኒ ነው ማለት ሰው አንቺ ነገርሽኝ ብቻ ሳይሆን ሰዎች ሲነግሩኝ የነበረው ከሱ በታች ያሉ ሰራተኞች ሲነግሩኝ የነበረው ሽመልስ እና ያገኘው ሽመልስ ጭራሽ ግሩ ምንድን ነው እየሰራ ያለው? እንዴት ፊቴ ይዛው ትመጣለህ? ድረስ ቆይ ማሚ ይዘው ትመጣለህ? እንዴት ይዘው ትመጣለህ? ትንሽ ደቂቃ ይገባኛል። እንዴት ልሰማህ እችላለሁ? ይገባኛል። አንቺ የነገርሽኝ ታሪክ ብዙ ሰዎች ሲያወሩልኝ የነበረው ታሪክና እሱን ያገኘሁበት መንገድ በጣም የተለያየ ነው። ስለዚህ ግዴታ ማጣራት አንደኛም እዚህ ድረስ ይዤ የመጣሁት እሱ እንድታረጋግጭልኝ ነው። እውነት ሽመልስ እሱ ነው ወይስ ሌላ ነው? በሽመልስ ስሜት እንቀሳቀስ ነው የሚለውን ነገር ማረጋገጥ ስለፈለግኩ ነው አንደኛ እዚህ ድረስ ይዤ የመጣሁት ለዛ ነው። ስለዚህ በጣም ጥሩ አሁን ሽመልስ እንደሆነ ካረጋገጥሽልኝ ለእኛም ለህግ አካላትም በጣም ብዙ ነገር ቀሏል። ብዙ ነገር ምክንያቱም አሁን እስካሁን ድረስ እኛ አላረጋገጥም ነበር ሽመልስ ይሁን አይሁን ሌላ ማ ሊሆን ይችላል። በቃ ልክ ናት እኮ ለምን እንደሆነ ታውቃለህ? በተደፈረችበት ሰዓት ላይ በሆነው ሰዓት ላይ አይንሽ ሽፍነውሽ አልነበረም? ያየሽው ሰው አለ በመልክ ግን ስም ሲጠራ ሰምተሻል። ሽመልስ ተው በቃ እረፍ ይበቃል ትጎዳታለህ ከዚህ በላይ ምናምን ሲባል ሰምተሻል። የሽመልስን ድምፅ እዛ ጋር የኔን ድምፅ ሰምተሻል። እዛ ጋር እንደዛ ማዕት ነገር አብረን ያሰለፈን ይህንን ግፍ ምን አነሳሳኝ? የሰራው ስራ ምን እንዳነሳሳህ አላቅም። ይህን ላንተ እተዋለሁ። በደለሽኛል። አንቺም ታውቂያለሽ። ይሄንን ቤታችሁ እኮ እንደ ቤቴ እኮ ነው። ሲርበኝ ገብቼ የምበላበት እኮ ነው። እንደፈለኩ ገብቼ የምወጣበት ቤት ነው። ከአንቺ ጋርም ጓደኛ እንደሆንን በደንብ ይታወቃል። ምንም አይነት ሌላ የፍቅር ግንኙነት እንደሌለንም ደግሞ ሁሉም ያውቃል። ይሄን ነገር ማመን አልችልም። እኔ ይውጣልኝ። አንቺ ማመን አለማመን ይኸውልሽ፣ ማመን አለማመን የአንቺ ፋንታ ነው። እንዴት ሊሆን ይችላል? እኔ ደፍሬሽ ከሆነ እኔ ከሆንኩኝ የደፈርኩሽ እና አርግዘሽ ወልደሻል አይደለ? ይሄ ነው ልጅሽ አይደለ? ስለዚህ እኔ ደፍሬሽ ከሆነ ይሄ ልጅ የኔ ነው ማለት ነው። ከስር እንደሚለው የአቶ ግሩም አያሌውና የሽመልስ ዳምጠው የዘረመል ውጤት ይላል። ያው ሁሌም ሲጠራ ያው ግሩም አያሌው ስለሆነ የመታወቂያ ስሜም ሁሉም ነገር የግሩም አያሌው ስለሚል ነው ግሩም አያሌው ተብሎ የተጠራ ያለው። ስለዚህ የግሩም አያሌውና የአቶ ሽመልስ ዳምጠው የዘረመል ውጤት ይላል። ከሁለቱም ዘረመል ተወስዷል። የአባትና የልጅነት ምርመራቸውን ነው ከስር የሚገልጽልን። ስለዚህ በፐርሰንት ነው እዚህ ጋር ያስቀመጡልን። አቶ ሽመልስ ዳምጠውና አቶ ግሩም አያሌው የአባትና የልጅነት ውጤት ከመቶ ይሄ ሊሆን አይችልም። እንዴት? እኔ እኮ ነግሬህ እኔ ስለምተማመን ነግሬሃለሁ። 0% ነግሬሃለሁ። እንዴት ሊሆን ቻለ? እኔ ሄጄ አላስቀየርኩት። እንዴት ነው ሊሆን የቻለው? ነገር እኔ አይደለሁም ያስቀየርኩት እኮ ያስመረመርክ የወሰድከው ያየኸው ምን እኮ እኛ ሁሌ ዲኤንኤ ዘረመል ከምናሰራበት ሆስፒታል ነው ይሄ ነገር ያሰራ ነው። ህጋዊነቱን አረጋግጣለሁ። እንዴት ሊሆን ቻለ? ነግሬሃለሁ። ቀድሜ ብያለሁ። ይሄ ነገር እንዴት ነው ሊሆን ቻለው? እንደነገርኩህ ነግሬሃለሁ እኮ። እንዴት ነው ሊሆን የቻለው? እኔ እኮ አንተ ልጅ የሆነህ እኔ ወንጀለኛ በሆን እኮ አንተን የመሰለ ልጅ አግኝቼ ነው እንዴ? ደስ ነው የሚለኝ እኮ ደስ ነው የሚለኝ። ታዲያ ወይዘሮ ትዝታ የኔ እናት የደፈረኝ ግለሰብ አቶ ሽመልስ ነው። አቶ ሽመልስ የሚባለው ግለሰብ በጣም ጥሩ። እንዴት አሁን ይኸውልህ ትክክለኛነቱን አረጋግጠሃል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉን በሙሉ በያላችሁበት እንዴት ከረማችሁ፣ እንዴት ቆያችሁልን? ሁሌም ሰላማችሁ ይብዛ ብዬ እንግዲህ ተመልሼ መጥቻለሁ። ይህ ስለኛ ኑሮ ነው። እኔ ደግሞ የፕሮግራሙ አዘጋጅና አቅራቢ ግሩም አያሌው ከመለስ ስቱዲዮ ባለሙያዎች ጋር በጋራ በመሆን ተመልሰን መተናል። እንግዲህ በሚገርም ሁኔታ ዛሬ የምገኘው ከእናቴ ጋር ነው። ትንሽ ቆየን እንግዲህ ከተገናኘን ያው ብዙ ነገሮች አለመቻች ስላሉ ከእናቴ ጋር ለመገናኘት የቤተሰቧም ሁኔታ
እኔንም ያው ቤተሰቡ ጋር ገብቼ ትንሽ ትዳር ላይም ስለሆነች ልጆችም ስላሉ እኔም ቢያው ሌላ ነገር ይፈጠራል በሚል ምክንያቶች ያው ከእናቴ ጋር ለረጅም ጊዜ አልተገናኘንም ነበር እና ግድ መገናኘት ነበረብን። ብዙ ነገሮች አሉ መፈታት ያለባቸው ብዙ ጉዳዮች አሉ። እኔንም ጥያቄ ውስጥ የከተቱኝ አይምሮዬ ላይ ብዙ ጥያቄዎች እየተመላለሱ እየመጡ ስለነበረ ግዴታ እናቴን ማግኘት ስለነበረብኝ ነገሮችን አመቻችታ እናቴ ጋር ነው የሚገኘው። እንግዲህ ግቢ አልፈን ገብተናል። ብዙ መኪናዎች ብዙ ነገሮች አይተናል። እንግዲህ እናቴ ምን አይነት ኑሮ ልትኖር እንደምችል ገና ከመጀመሪያው ነው አይቼ የገመትኩት። እስኪ ከእናቴ ጋር የሚኖርን ቃለ ምልልስ አብረን የምንካተል ለሚሆን እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ እንደ ሁልጊዜያችሁ ሁሉ ሀሳብ አስተያየቶቻችሁን ጻፉልን። መልካም ቆይታ ይሆንላችሁ። ትዙ እንዴት ነሽ? እንዴት ነህ? አለን እንግዲህ ቆየን ከተገናኘናል። አዎ ጠፋ። አይ ነገሮችም እኮ ላመቻች ምናምን ስትይኝ ትንሽ እኔም ማጣደፍም አልፈለኩም። ለምን እዚህ ያለሽበትን ሁኔታ ትዳርሽንም መበተን አልፈልግም። እናቴ እንደሆንሽ አውቄያለሁ፣ አንቺም ልጅሽ እንደሆንኩ አውቀሻል። ስለዚህ በቃ ዋናው እሱ ነው። እኔም ለረጅም ጊዜ አይምሮዬ ላይ ሰላም የነሳኝ ነገር የነበረው እሱ ስለነበረ ያው ብዙም ለመጫን ስላልፈለግኩኝ ነው እኔም ትንሽ ጠፋ ብዬ የነበረው። እንግዲህ ያው ነገሮች ተመቻችቶ ዛሬ ላይ ተገናኝተናልና ምን አሉ አዳዲስ ነገሮች? እንግዲህ ባለፈው ከተገናኘን በኋላ ልጅነቴን ካረጋገጥኩ አንቺም እናትሽን የኔ እናት መሆንሽን ካረጋገጥሽ በኋላ ያው ብዙ ነገሮች ሊፈጠሩ ይችላሉ ብዬ አስባለሁ። አይምሮች ላይ ምን ተፈጠረ? ምን አዲስ ነገር አለ? ያው ደስታ ነው። ከዛ በኋላ ባንገናኝም በውስጤ በጣም ደስታ ነው ያለው። ነገሮችን እስከማመቻች እንጂ እኔም ያው ላገኝህ እፈልጋለሁ። አጋጣሚ ዛሬ መጣ። እዛ ውጭ ሁሉም ሰው እንኳን ደስ ያለሽ ይላል። በቃ በተለየ ደስታ ውስጥ ነው የከረምኩት። ባላይህም ቤተሰብ አላወቀም እስካሁን አይደለ? ማለት ባለቤትሽ፣ ልጆችሽ ይህን ነገር ማወቅም የለባቸውም። ያው ማለት ምናልባት አልነገርሻቸውም ይሆናል እንደዚህ በፊት ልጅ ነበረኝ የሚለውን ነገር እና ያው ሰላምን መንሳት አልፈለግኩም። እና እንዴት ነው? ምን አስበሻል? ማለት ልትነግራቸው ትፈልጊያለሽ ወይስ እንደዚሁ ደበቅ እንዳለ ይቀጥል? እንግዲህ ጊዜውን ጠብቀን እንነግራቸዋለን። እስካሁን ባልነግራቸውም ጊዜ ይፈልጋል። ትንሽ እንረጋጋና እንነግራቸዋለን ብዬ ነው ያሰብኩት። አሁን ቢሰሙ ግን ምንም ይሉ ይመስልሻል ስታስቢ? አዎ ያው እንደኔው የባለቤቴ ነገር ነው እንጂ ትንሽ የሚከብደው። ሌላው እኮ ልጆቼ ወንድም ማግኘታቸው በጣም ደስታ ነው የሚሰማቸው። ለእነሱ ምንም የሚፈጥረው መከፋት አይኖርም። እንዲሁም ደስ ነው የሚላቸው ብዬ ነው የማስበው። እንግዲህ ያኔ ስነግራቸው ትንሽ በተረጋጋ ሁኔታ ምን እንደሚፈጥር አላቅም አይምሯቸው። ስለዚህ ሁላቸውም በተሰበሰቡበት አንድ ላይ ስንሆን ቤተሰብ እንነግራለን ብዬ አስባለሁ። እንግዲህ ልጅ ነው ማለት ምናልባት ልክ ነሽ። ትዳር ላይ እንደዚህ ጉዳዮች የኋላ ታሪክ ብዙ ሳይድ ኢፌክት አላቸው እና እኔም ትዳርሽ እንዲበተን አልፈልግም። ለምን እኔ ዋናው የምፈልገው እናቴን ማግኘቴ ነው። እናቴ በሕይወት አለች። የወለደችኝ እናቴ አግኝቻለሁ። ስለዚህ ቤተሰብ ላይ የታወቀ ወንድም ኖረኝ ያልኖረኝ ሳይሆን በቃ ዋናው እናቴን ማወቄ ስለሆነ ይህን ነገር ያው ብዙም የሚያስጨንቅ ጉዳይ አይደለም። ብትነግራቸውም ባትነግራቸውም ያው እኔ ጣልቃ አልገባም። ምክንያቱም አሁን ላይ እናቴን ማወቄ ብቻ እንጂ ወይ አታሳድግኝም ማለት ከአንቺ የምፈልጋቸው ምንም ነገሮች አይኖሩም። እናትነትሽን ብቻ ነው ከአንቺ የምፈልግ የነበረው። ስለዚህ ይህን ያህል ሊያስጨንቅሽ የሚገባ ጉዳይ አይደለም እና ያው ግቢሽን ሳይሆን በጣም ያምራል። መኪናዎች ምናምን አሉ፣ ጥበቃ አለ፣ ጋርዶች አሉ። ከየት መጣ የሁሉ ሀብት ግን? እኔ እኮ ገረመኝ። ያው ይሰራል፣ መስራት ነው ለዚህ ሁሉ ያለው። ባለቤቴ ጥሩ ስራ አለው፣ ይሰራል። ልጆቼም አድገዋል። የጎደለው ነገር ያው ያንተ የነበረው የአእምሮ ጠባሳ ነበር። አሁን እሱም እግዚአብሔር ይመስገን አንተ ስትመጣ ተፈታ። የነበሩን ሁሉ ረሳሁት። ስለዚህ እስካሁን እንዳለ አልቆጥረውም ይሄ ሁሉ ሀብት የነበረ። አሁን ግን በቃ ሙሉ ሆኗል፣ ጎደሎ የተሞልቷል። በጣም ደስ ብሎኛል። ከዚህ በኋላ ሁሉንም ነገር እናስተካክላለን ብዬ አስባለሁ። ከወንድሞችህ ጋር ማስተዋውቃለሁ። ጥሩ ግንኙነት ይኖራል ብዬ ነው የምገምተው። ያው እሱማ ግድ ነው ማለት ባለቤትሽ በጣም ባለሀብት ነው። አዎ ጥሩ ይሰራል እና ጥሩ ኑሮ ነው የምንኖረው። እንዳየኸው አንተም ገምተዋል። ጥሩ ኑሮ እንኖራለን። ግን ያለው ጎደሎ ይሄ ነበረ። በቃ ተመስገን፣ ሁሉ ነገር ሞልቷል። የሚቸገር ነገር የለም።
ማለት ያው ጥሩ ነው። እኔ በእንደዚህ ሁኔታ አንቺን ማግኘቴ በጣም ነው ደስ ያለኝ። ማለት ብዙ ነገር ተጎድተሻል፣ ብዙ አእምሮ ላይ ብዙ ነገሮች ተፈጥረዋል። ከነገርሽኝም ታሪክ ከሰማሁትም እኔ ከአንቺ በፊት ቀድሜ የሰማኋቸው ነገሮች አሉ አንቺ ከማግኘቴ በፊት እና ብዙ መከራ ውስጥ እንደገባሽ ብዙ እንደተሰቃይሽ አይቻለሁ እና አሁን እንደዚህ ሆነሽ ሳይ ደግሞ በጣም ነው ደስ ያለኝ። በቃ ለአንድ ለተቸገረች እናት ልጇን ለማሳደግ ብዙ መከራ ውስጥ የገባች ልጇን ብተወኝም በቃ የማይሆን ቦታ ላይ ጥላኝም ብትሄድ ወዳ ፈቅዳ ወይም ደግሞ አስባበት አይደለም፣ ተቸግራ በጣም ብዙ መከራ አይታ ብዙ ስቃይ ደርሶባታል እና መጨረሻሽ እንደዚህ መሆኑ በጣም ነው ደስ ያለኝ። በቃ እኔ ከሚገባሽ ይሄ በታች ነው፣ እንደውም ያንስሻል ይሄ ራሱና በጣም ደስ ብሎኛል። ያው እንግዲህ ከዛ በኋላ ብዙ ነገሮች ተፈጥሯል። አንቺን ካገኘው በኋላ እንግዲህ ሽመልስንም ፍለጋ ዞር ያለው በጣም ብዙ ቦታዎች ሄድኩኝ፣ ብዙ ነገሮችን አየውና በቃ ያው ሽመልስን እውነት ለመናገር አግኝቼዋለሁ። ሽመልስን አገኘኸው እንዴ? የት አገኘኸው? ሽመልስን አገኘሁት እና ግን ባልጠበቅኩት ሁኔታ ነው ያገኘሁት። ማለት ብዙ ቦታ እንግዲህ ገባው፣ ከሱ በታች ያሉ ብዙ ሰዎች አሉ። ማለት ቀጥታ ላገኘው አይደለም የቻልኩት ሽመልስን፣ ከስሩ በጣም ብዙ ሰዎች አሉ። በጣም ብዙ በቃ ሽመልስ ነኝ እያሉ በጣም ነው የመጡ። ራሱ ብዙ ሰዎች ነበሩ። ማለት ያው በአካልም በፎቶም አላውቀውም ነበር፣ አንቺ ጋርም ፎቶ ስላልነበርና ብዙ ፍለጋ ነው ያደረኩት ሽመልስን ለማግኘት። ከዛ ግን ሽመልስ ነኝ ይላሉ፣ ወንድሙ ነኝ ይልና ይመጣል፣ የሆነ ሰው ነኝ ይልና ይመጣል። ከዛ እኔን ለማገትም ብዙ ሙከራ ተደርጓል። የመደብደብ አደጋም ደርሶብኛል። እሱን ለማግኘት በሄድኩበት ሰዓት የመደብደብ አደጋ ደርሶብኛል። ብቻ ብዙ ነገሮችን አይቻለሁ ሽመልስን ለማግኘት እና በመጨረሻም የሆነ ግቢ ላይ ያገኘ ነው ሽመልስን እና ማለት እንደዚህ አልጠበቅኩም ነበር። ቆይ የነገርሽኝ ሽመልስና እኔ ያገኘሁት ጭራሽ ተቃራኒ ነው። ማለት ሰው አንቺ የነገርሽኝም ብቻ ሳይሆን ሰዎች ሲነግሩኝ የነበረው ከሱ በታች ያሉ ሰራተኞች ሲነግሩኝ የነበረው ሽመልስ እና ያገኘው ሽመልስ ጭራሽ አይገናኝም። እና እንዴት ማለት አንቺ የነገርሽኝ መጥፎ ሰው፣ ጨካኝ ሰው፣ አረመኔ ሰው እንደሆነ ነው። ከሱ በታች ያሉትም እሱን ለማግኘት የሄድኩባቸው መንገዶች ላይ የሚያገኟቸው ሰዎች በጠቅላላ የሚነግሩኝ ሽመልስ መጥፎ ሰው ነው፣ ሽመልስ ጨካኝ ሰው ነው። በጣም ብዙ በቃ የአረመኔ ተግባር ከማይጠበቅ በቃ ከአረመኔ በላይ እንግዲህ ስም ሊሰጠው የሚችል አይነት ተግባሮችን ሲፈጽም የነበረ ግለሰብ ነው አጠበቅ የሄድኩትና እዛ ሲሄድ ግን ጭራሽ ተቃራኒ ሆኖ ነው ያገኘሁት። በቃ ተቸግሮ ብዙ መከራ አይቶ ብዙ ሰው ደብድቦት ምናምን ብዙ ስቃዮችን አይቶ የደረሰ ግለሰብ ሆኖ ያገኘሁትና ትንሽ ግራ ተጋባው። ማለት የደበቅሽኝ ነገሮች የሉም አይደለ ስል ሽመልስ ምን አስደበቀኝ ብለህ ነው? ታሪኩ ግልጽ ወጥቷል እኮ የምደብቀው ነገር የለም። እንዲህ የሚሆነው እንግዲህ በሰራው ስራ ይሆናል። እግዚአብሔር እየተበቀለው ሊሆን ይችላል እንጂ እኔ እንደዚህ አይነት ማንነት አለው ብዬ አላስብም። እሱ እንደነገርኩ ነው፣ እውነተኛ ታሪኩ ያ ነው። ማለት አንቺ የነገርሽኝና አሁን እሱ ማለት እነዚህ የተባሉትን ተግባሮች በሙሉ እንዳልፈጸመ በቃ እንዳለ በቃ ሲባሉ ሲወሩ ሲነገሩ የነበሩት ተግባራቶች ጭራሽ እጁ መኖር አይደለም እንዳላየ እንኳን ጭምር ነው እየነገረኝ የነበረው። በቃ እኔ ተቸግሬ ነበር፣ ብዙ ነገሮች ውስጥ ገብቼ ብዙ ድብደባ ምን ደርሶብኝ በደል ደርሶብኝ ምናምን ብሎ በጣም ብዙ ነገር ነው የነገረኝ እና እሱንም ቀጥታ አይደለም የሚያገኘት ያገናኘኝ ልጅም በተመሳሳይ መልኩ እንግዲህ የነገረኝ ይህን ታሪክ ነበረ እና እንደውም እናቴ ምን ሆና ነው ብዬ ሁላ ጠርጥሬ ነበር። እንዴት ሊያምንልህ ይችላል? ይህን አደረኩ ብሎ ሊያምን አይችልም እኮ። አጸያፊ ተግባር ነው። ይህን እንዴት ላንተው ያምናል? ምን እንደምታደርገው ያቅማ። ስለዚህ ባያምን ምንም ሊገርማ አይገባም። ስራው ከሰው ፊት ሊወጣ የሚችል አይደለም። አሳፋሪ ተግባር ነው የፈጸመው። እኔ ነኝ አይልህም። ታወቀ ነው። አቶ ከተማ የሚባል ግለሰብ ታውቂያለሽ? አቶ ከተማ አላውቅም። እሺ አቶ ተሰማስ? ተሰማ አላውቅም። እንግዲህ ማለት መጀመሪያ ሽመልስን ከማግኘት በፊት እንግዲህ ከተማ የሚባል ግለሰብ አግኝቻለሁና እንደውም ሽመልስን ለማግኘት በጣም ብዙ ኢንፎርሜሽኖች ከሱ ነበር የወሰድነው። በጉልበትም በምንም ቢሆን ይሄ ጥንቆላ ስራ የሚሰራ ግለሰብ ነው አቶ ከተማ ማለት እና እሱ ጋር እንደሚመጣ አብረው ስራ እንደሚሰሩ እንደውም ሽመልስን አጥፍቼዋለሁ ሁላ ብሎን ነበር። እኔን አልታዘዝም ብለዋል። እንደዚህ ነገሮችን ስላደረገ እኔ አጥፍቼው በቃ ሽመልስ ሞቷል፣ መንፈስ ሆኗል ምናምን ብሎ ነግሮኝ ከዛ በኋላ ያው ከዚህ በላይ ደግሞ ያለ አቶ ተሰማ የሚባል ግለሰብ አለ። የኔ አባት ነው፣ የከተማ አባት ማለት ነው። አቶ ተሰማ ማለት የከተማ አባት ነው እና ከአቶ ተሰማ ጋር ነበር እንደዚህ አይነት ስራ ሲሰሩ የነበረው። እኔ ሽመልስን አጥፍቼዋለሁ፣ ነፍሱን አጥፍቼ ያለኝ
በመንፈስ ነው የሚንቀሳቀሰው ሽመልስ። ካገኘኸው ሽመልስ ሳይሆን መንፈሱ ነው ብሎ እንኳን እንደውም ነግሮኝ በቃ ተስፋ ቆርጬ ነበረ ሽመልስን በመፈለግ። ከዛ እንግዲህ በተጠቆምኩት መሰረት አንድ ግለሰብ ጋር ሄጄ የሆነ የቤት አከራይ ነበርና ሽመልስና ተሰማ እዛ ግቢ ተከራይተው ነበረ። ተሰማ ማለት የሽመልስ ጓደኛ ነው፣ ቃሉ አደግ ናቸው። አንድ ላይ እንደ ወንድም ነው አብሮ ነበሩት እና መልኩን ማንም አያውቅም። የተሰማን መልክ ብዙ ሰው አያውቀውም። በቃ ታይቶ አይታወቅም። ፊቱን ብዙ ጊዜ ማስክ ይጠቀማል፣ ይሸፍናል ፊቱን። አለርጂ ይኑርበት የሆነ ነገር ይኑርበት አናውቅም። እና ለሰው እንደዛ ነው የሚለው የነበረው። አለርጂ ስላለብኝ ፀሐይ መንካት ስለሌለበት ፊቴን ብዙ ጊዜ ሸፍነዋለሁ ነው ሲል የነበረውና ከዛ በኋላ ግን በመጨረሻም በፊት ተከራይቶበት የነበረው ግቢ የነበረው አከራይ ሽመልስ ያለበትን ቦታ የጠቆመኝና ልጁ ደግሞ የአቶ ተሰማ ሰራተኛ ነበረ እና ብዙ በደል ስለደረሰበት ሽመልስ እሱን ነገር ለመሸፈን ሲል እና ከአቶ ተሰማ ማይን ለማራቅ ሲል ደብቆት ነበረ። ሽመልስን ያገኘሁት በዛ መንገድ ነው እና ምናልባት አንቺ ከነገርሽኝ ነገር ትንሽ የሚጣረስ ሀሳብ ሆኖብኝ ነው። አይ እነዚህን የምትላቸውን ሰዎች ጓደኞች መሆናቸውን አላውቅም። ያው ታውቃለህ ብዙ እንዳልቀጠልን ከሱ ጋርና ብዙ የማውቀው ነገር የለም። ስለዚህ ሽመልስን ለመጨረሻ ጊዜ ያየሽው ያኔ ነው ማለት ነው? ከዛ በኋላ ያየሽው? በቃ ያኔ ነው ለመጨረሻ ቀን ያኔ። ስለዚህ አሁን በአካል መልኩን ብታዩ ታስታውሻለሽ? አዎ መልኩን አልረሳውም። ከዛ በኋላ በተደጋጋሚ እንዳልተገናኘን እየነገርኩ ነበር። ያው ማለት ሽመልስን እንግዲህ ከያዝነው በኋላ እኛም ብዙ ማጣራቶች ያደረግን ነበር። እውነት ለመናገር ያው ባገኘነው ማጣራቶችም በመስረጃ ምንም ስንሰበስብበት የተወሰኑ ነገሮችን ሰርቷል። ማለት የተወሰኑ ጥፋቶችን አጥፍቷል። ብዙ ነገሮችን የሰራቸው ነገሮች በደሎች የፈጸማቸዋል እና በአብዛኛው ግን እሱ እንዳልፈጸመው ነው የደረስንበት ማስረጃ እንደሚያሳየው። ያው የህግ አካላቶች ጋር ነበረ በተወሰነ ጊዜ ጥያቄም የተጠየቀ ብዙም የፍርድ ሂደቱን የተከታተለ ነበርና ያው እኛም ለአንዳንድ ነገሮች ስለምንፈልገው እኛም በየጊዜው እንወስደው ነበረ። ከህግ አካላቶች ጋር አብረን ስለምንሰራ ማስረጃ ስንፈልግ የሆነ ነገር እሱ ማሳየት ያለበት ቦታ ካለ ምናምን እንፈልገው ነበርና እስኪ አንድ ግለሰብ ላስገባ ነው ዛሬ። ብቻዬን አይደለም እዚህ ስመጣ ያው ከአባላቶች በተጨማሪ አንድ ግለሰብ አብሮ ይመጣል። እስኪ ላስገባው ፈቃደኛ ነሽ? አስገባው፣ ችግር አለ? እሺ ቆየው። ማን ይህን ግለሰብ እንግዲህ ታውቂዋለሽ መሰለኝ። ማንን ነው ያመጣኸው? ማንን ነው ይዘህብኝ የመጣኸው? እንዴ ቆይ ማሚ ተረጋጊ እንጂ። ግሩም ምንድን ነው እየሰራ ያለው? እንዴት ፊቴ ይዘኸው ትመጣለህ? ድረስ ቆይ ማሚ ይዘኸው ትመጣለህ? እንዴት ይዘኸው ትመጣለህ? ምን አይነት ድፍረት ነው? እንዴት እንደዚህ ታደርገኛለህ? ግሩም ቆይ ማሚ ተረጋጊ እባክሽ። እንዳታስጨርሰው ዛሬ አልገባችም። ቆይ ተረጋጊ። ቆይ አንተ ደፋር፣ አንተ ባለጌ ስል ሰማሽውን ብቻ እኮ ነው የምታምኚው። እንዴት ነው ታደርጋለህ? ግሩም ታውቃለህ ምን ያህል እንዳሳበደኝ? ይገባኛል እኮ ማሚ። ቆይ እባክሽ ተረጋጊ እባክሽ። አልፈልግም። አንተ ይዘህልኝ ውጣ። አልችልም፣ ይሄን ማየት አልችልም። ይዘህ ውጣ። አልችልም። ተረጋጊ። ማውራት ያለብን ጉዳዮች ስላሉ ነው። ይዘህልኝ ውጣ። አልችልም፣ ይሄን ሰው ማየት አልችልም። አስወጣልኝ፣ አስወጣልኝ፣ አስወጣልኝ። አልችልም ይሄን ሰውዬ ማየት። አለዛ እኔ እወጣላችኋለሁ፣ እኔ እወጣላችኋለሁ። እባክሽ ተረጋጊ ናት እባክሽ። ትክክለኛው ሽመልስ እሱ ነው? ሽመልስ ነው እኮ እባክሽ ተረጋጊ። እሱን ይዘህ ትመጣለህ ፊት ለፊት። ሁሉም ነገር ታውቂያለሽ። ሁሉም ነገር እኮ እሱ ይነግርሻል። የተፈጠረውን እያንዳንዱ ነገር ሰው ማየት ውጡልኝ። አንተ ውጣልኝ በቃ። እባክሽ እናቴ ተረጋጊ። ብዙ ነገሮች አሉ ማታውቂያቸው ብዙ ነገሮች ስላሉ ነው። ይዘህልኝ ውጣ ግሩሜ። አንተ ማስቀየም እንዳይሆን ይዘህልኝ ውጣ። ይገባኛል እኮ እናቴ ብዙ ነገር ተፈጥሯል፣ ግን ማታውቂያቸው ነገሮች ስላሉ ነው። ውጣልኝ ብያለሁ። ደፋር ከፊቴ ስትመጣ ማታፍር
ቆይ እናቴ ይኸውልሽ ምን አለ መሰለሽ ብዙ ማታውቂያቸው ነገሮች አሉ የተፈጠሩ ምንድነው እሱን እንድትሰሚ እኮ ነው እባክሽ እናቴ ተረጋጊና ትንሽ ደቂቃ ከዛ ካልሆነ ይወጣ አይደለም በይ እንዴት ልስማህ ትንሽ ደቂቃ እኮ ይገባኛል እንዴት ልሰማህ እችላለሁ ይገባኛል ሰው ከፊቴ ይገባኛል እኮ ታስቀይመኝ እንጂ ምነው ከአሁኑ እንደዚህ ታደርገኛለህ ይገባኛል እኮ እናቴ ግን ቆይ እናቴ ይኸውልሽ ተረጋጊ ምን አለ መሰለሽ እሱ አሁን ያለውን ነገር ሳስረዳሽ አሁን የነበረሽ ስሜት ሁሉ ይቀያየራል እርግጠኛ ስለሆንኩኝ ነው እሱን ይዤ የመጣው ዛሬ እዚህ ፊትሽ ድረስ ይዤው አልመጣም ነበር እኮ ነው ያረጋገጥኩት ነገር ስላለ ነው እሱን ሰሚሊ ነው ይዤ የመጣው እኮ ያረጋገጥኳቸው ነገሮች ስላሉ ነው ማሚ ምን ሊሆን ይችላል እስኪ ንገረኝ ምንድነው እኮ እሱን እኮ ለመነጋገር ነው ማሚ እዚህ ድረስ ይዤው የመጣሁት በጣም ከባድ ነው ፊቴ ይዘህ መምጣት በጣም ስተተኛ ነገር ነው እንዴት ቤቴ ድረስ ይዘው ባር ያረጋገጥኩበት ነገር ስላለ ነው እናቴ እሱን ነገር እኮ ነው የመጣሁት እባክሽ እናቴ ከዛ በኋላ የምትወስኚውን ትወስኛለሽ ግን ስሚኝ መጀመሪያ ለምሰማህ አንተ በደል ነው እኮ አውቃለሁኝ እኮ የሰማሽው ነገር ጎርቶሻል አውቃለሁ እርግጠኛ ነኝ በጣም አውቃለሁ ተጎርተሻል የሰማሽው ግን ትክክል ነው ወይስ አይደለም ይሄንን ነገር ልናገር ፍቀጂልኝ እኮ ናቴ ያረጋገጥኩበት መንገድ ስላለ እኮ ተረጋግተን ቁጭ ስንል ነው ይሄን ነገር ለማውራት የሚመቸው ለዛ እኮ ነው ናቴ ተረጋግተን ቁጭ ብለን ስናወራ ሳትነግረኝ እንኳን ሳልዘጋጅበት ይሄንን አውሬ ይዘህ ትመጣለህ ፊቴ ድረስ እኮ ገባኝ እናቴ አሁን ጊዜም ስለማይኖረን ያለውን ነገር የመጣንበትን ልንገርሽና ከዛ በኋላ ሞታለን ከሰማሽ በኋላ አውሬ ማለት ትችያለሽ ሰይጣንም ማለት የፈለግሽውን ግን ስሚኝ መጀመሪያ ግን በቃ ያለውን ነገር እኔም ላስረዳሽ እንደፈለግሽ በይኝ በቃ ደስ እንዳለሽ ማለት ነው ከኔ አፍ ምንም አልሰማሽም ከበደለኞቹ አፍ ብቻ ነው እኮ እናቴ ተረጋጋ የህግ አካላትም ውጭ እየጠበቁት ነው እሱን ተመልሶ ይዘው የሚሄዱ ያው የህግ አካላቶች ጋር ስላለ ስለዚህ ትንሽ ጊዜ ነው የሰጡን ትንሽ ጊዜ ነው የሰጡን አሁን ትንሽ ጊዜ ስለሰጡን እሱን ነገር እናወራና መጀመሪያ ስሚኝና ከዛ በኋላ የፈለግሽውን በይ እኔም ያለብኝን የውሸት ሸክም ላውርድ ከላይ ላይ ላውርደው ስለዚህ እናቴ እባክሽ ተረጋጊ በውሸት የተወነጀልኩትን ወንጀል በሙሉ ላውርደው ትንሽ ተረጋጊ እስኪ ምትሉኝ እስኪ ተረጋጊ እባክሽ ቁጭ በል አረጋግጠሽልኛል አይደል እናቴ እሱ ነው ትክክለኛው ሽመልስ አሁን እኔ ነኝ እኮ አልኩ እኮ እኔ ነኝ ያው እሷን ታገኛለች እሱ ማረጋገጥ ከዚህ በላይ አይ ምክንያቱም ቅድም እንዳልኩሽ ነው አንቺ የነገርሽኝ ታሪክ ብዙ ሰዎች ሲያወሩልኝ የነበረው ታሪክና እሱን ያገኘሁበት መንገድ በጣም የተለያየ ነው ስለዚህ ግዴታ ማጣራት አንደኛም እዚህ ድረስ ይዤ የመጣሁት እሱ እንድታረጋግጪልኝ ነው እውነት ሽመልስ እሱ ነው ወይስ ሌላ ነው በሽመልስ ስሜት እንቀሳቀስ ነው የሚለውን ነገር ማረጋገጥ ስለፈለኩ ነው አንደኛ እዚህ ድረስ ይዤ የመጣሁት ለዛ ነው ስለዚህ በጣም ጥሩ አሁን ሽመልስ እንደሆነ ካረጋገጥሽልኝ ለእኛም ለህግ አካላትም በጣም ብዙ ነገር ቀሏል ብዙ ነገር ምክንያቱም አሁን እስካሁን ድረስ እኛ ላረጋገጥን ነበር ሽመልስ ይሁን አይሁን ለዛም ነው በጣም ጥሩ ስለዚህ እንግዲህ የሚነግርሽ ነገር ይኖራል ያው ነው የሚያረጋግጡበት መንገድ ስላለ ማለት ነው ንገራት ይኸውልሽ እኔ ምን አይነት ተንኮል ግፍ በደል ውስጥ እንደከረምኩኝ አንቺ ምንም አታውቂም ምክንያቱም የአካባቢው ሰው ዘመዶቻችን ቤተሰቡ በሙሉ በዛ አካባቢ ያለ ህዝብ በሙሉ የሚያወራው የኔን ተንኮልና የኔን ግፍ ነው በኔ ስም እየተጫወተ የነበረው ግን ሌላ ሰው ምን ማነው እሱ ሌላ ሰው የተሰራው ግፍ የተሰራው በደል የተሰራው ነገር በሙሉ በኔ ስም ላይ እየተለጠፈ ይወጣ ነበር ማነው እሺ ንገረኛ ምን ልትል ነው ደግሞ ሌላ ታሪክ ይዘህ መጣ ሌላ ታሪክ ማምለጫ መንገድ ይዘህ መጣ ማምለጫ አይደለም ይሄ ትክክለኛ ነገር ነው አሁን የምነግርሽ እኔ ራሴ ከአቅሜ በላይ የሆነብኝ ነገር ነው ከኔ አቅም በላይ ማለት ምክንያቱም የሚደረገው የሚሰራው የሚጨፈረው የሚዘፈነው ሁሉም ነገር የሚደረገው በእኔ ስም ነው ተጠቃሚው ግን ሌላ ሰው ነው ያንን ነገር ደግሞ እንዳላደርግ ያንን ደግሞ ፊት ለፊት አጋልጬ እንዳላወጣ ደግሞ ጉልበት ነበረ ካጠገቤ ሽመልስ ነኝ እያልከኝ አልነበረ ሽመልስ ነኛው በሽመልስ ስም ነው ይሄ ሁሉ ግፍ የሚሰራው በስሙ ነው እንጂ ሽመልስ እየሰራ ነው አይደለም ያልኩሽ እኮ ያለው ሽመልስ ይሄን ግፍ አልሰራም ይሄ የሚደረገውን አሁን አንቺ ተደፈርኩ የምትይበትን ጉዳይ እኔ አይደለሁም ማንን ልታመጣ ነው እሺ ንገረኛ ምንድነው ፈጥሮ የመጣው ታሪክ ፈጠራ አይደለም ይሄ እውነት ነው ይሄ ፈጠራ አይደለም ፈጠራ የፈለገ ቢቀነባበር እውነት ሊሆን አይችልም
ፈጠራ ነው በቃ። ማን ልታመጣ ነው ንገረኛ። ይኸውልሽ እናቴ ማለት አሁን አንቺ የምታውቂው እሱ አባቴ እንደሆነ ነው አይደል? ሌላ ማን ሊሆን ይችላል? በቃ ልክ ናት እኮ። ለምን እንደሆነ ታውቃለህ? በተደፈረችበት ሰዓት ላይ በሆነው ሰዓት ላይ አይንሽ ሽፍነውሽ አልነበረም? ያየሽው ሰው አለ በመልክ ግን ስም ሲጠራ ሰምተሻል። ሽመልስ ተው በቃ እረፍ ይበቃል ትጎዳታለህ ከዚህ በላይ ምናምን ሲባል ሰምተሻል። የሽመልስን ድምፅ እዛ ጋር የኔን ድምፅ ሰምተሻል እዛ ጋር ሽመልስ የሚባል ሰው እንደሆነ በጣም እርግጠኛ ነኝ። ሰዎቹ ነው ሲሉ የሰማሽው። ሰዎቹ ያለ ስም ቤት ይጠሩታል። ሽመልስ ማለት እኔ ነኝ። እኔ ያንቺ አብሮ አደግ ያንቺ ወዳጅ ያንቺ ቅርብ ሰው የነበርኩኝ ሰው ነኝ። ታውቂኛለሽ ለዛ ነው እንዴት ብዬ ያንን ግፍ አንቺ ላይ ያደርጋለሁ። እንደዛ የምንዋደድ እንደዛ አብረን የኖርን እንደዛ ማዕት ነገር አብረን ያሳለፍን ይህንን ግፍ ምን አነሳሳኝ? የሰራው ስራ ምን እንዳነሳሳ አላቅም። ይሄን ላንተ እተዋለሁ። በደለሽኛል፣ ቤተሰብሽ በድሎኛል። ሰው መስለሽ ስትቀር አይ በድለውኛል ወይ? ምክንያት እኮ ሊኖረኝ ይገባል። አንቺን ለምታውቀው እኔ ከየት አምጥቼ መልስ ልመልስ? አንቺን ለመበደል እኔ ምክንያት ሊኖረኝ ይገባል። ምንም አይነት ምክንያት እኮ የለኝም። ምንም ምክንያት የለኝም አንቺን ለመበደል። ቤተሰቦችሽም ለእኔ መልካሞች ናቸው። እንዴት ብዬ አንቺን ልበድልሽ እችላለሁ? አንቺን ለእኔ መልካም ነሽ። ከመልካምን በላይ ደግሞ ጓደኛዬ እንደ እህቴ የማይሽ እንደውም እህቴ ነሽ። ለዛ ነዋ እና እንዴት ለእህትነቴ መልስ ያ ነው። ለጓደኝነታችን ጊዜ ያ ነው መልሱ። ይሄ ነው የኔን ህይወት ማበላሸት ነው። አሁን መነሻ ሊኖረኝ ይገባል። እኔ ግፍ ተንኮል ለማድረግ መነሻ ሊኖረኝ ይገባል። የበደልሽኝ ነገር ቢኖር ቤተሰቦችሽ የበደሉኝ ነገር ቢኖር እንዲያርገውኛል እንዲበቀላለሁ ብዬ ልነሳ እችላለሁ። ግን ያደረጋችሁኝ አንዲት ነገር የለም። ከምን የተነሳ አንቺ አሁን ለምሳሌ የኔ ስም ተጠርቷል እዛ ጋር ይሄን ነገር ደርሼበታል። ከየት አመጡት ስምህን? ስምን ከየት ያመጡታል? በዛ እኔን የሚጎዱ ሰዎች ናቸው ያደረጉት። ከአንቺ ጋር ያለኝን ቅርበት ስለሚያውቁ፣ ወዳጅነት ስለሚያውቁ፣ እህትነታችንን ቤተሰብነታችንን በደንብ ስለሚያውቁ እኔን መጉዳት ፈለጉ። ከኔ ጋር ሌላ ጣጣ ውስጥ ገቡ። እኔን ሊጎዱ የሚችሉበትን መንገድ ፈለጉ። አንቺን አገኙሽ። አንቺን ሲያገኙሽ ወሰዱ፣ አይንሽን ሸፈኑት። ከዛ በኋላ ሲደፍሩሽ የሚደፍርሽን ሰው አይደለም ድምፅ የሰማሽው። አጠገቡ ያሉት ሰዎች ሽመልስ ተው በቃ ይበቃል፣ ሽመልስ ተው ትጎዳታለህ ምናምን ሲል ሰምተሻል። ስለዚህ ሽመልስ ነው ብለሽ ደመደምሽ። በእኔ ዙሪያ ያለው ሽመልስ ደግሞ አንተ ነህ። ስለዚህ ይሄ ከአንተ ራስ አልወርድም። ቆይ ስሚኝ፣ እኔን መጀመሪያ ስሚኝ። ከዛ በኋላ ልክ ነህ ልክ አይደለህም የሚለውን ነገር ደግሞ ትነግሪኛለሽ። እኔ ከላይ ላይ እውነት በቃ እኔ ውሸት የተከመረብኝን የውሸት ትርክቶች ላፍርስ ብዬ ነው አሁን የመጣሁት። እግዚአብሔር ይስጠው ልጅ እንኳንም የመጣ ይኸው ወደዚህ ነገርም አደረስከኝ። አይኗንም እንዳያደፋፈርከኝ። ምክንያቱም ባላደረግኩት ነገር ማአት ጣጣ ውስጥ ገብቼ ነበር። ለምን እስከ ዛሬ አልመጣህም ታዲያ? ማናም ነው ዱላ ይዘው አይደለን የሚጠብቁኝ ጎረቤት በሙሉ። አንተ እንዳልሆንክ ካወቅ ለምን እስከ ዛሬ አልመጣህም? ልገደል ነው የምመጣው? ይህን ያክል ዓመት ነው አንተ የሚከታተሉት እንዴ? ልገደል ልምጣ? ምን እየተሸረበ እንደሆነ እኮ እዛ አካባቢ ላይ ታውቂያለሽ። ቤተሰቦችሽ በሙሉ እንዳሉ እኔን ለመግደል እኮ ጫፍ ላይ ነው የደረሱት። ምክንያቱም ትርክቱን አምነውታል። የተነገረውን ነገር አምነዋል። እኔ ለማስረዳት ሲሄድ ከማስረዳቴ በፊት እኔን ይገሉኛል። ስለዚህ ማድረግ ያለብኝ ምንድን ነው? ማምለጥ ነው። ጊዜ እስከሚመጣ መጠበቅ ነው። የማስረዳበት ጊዜ እስከማገኝ። ይኸውልህ እኔ ልጅ ልክ አይደለሁ? ብሄድ ይገሉኛል። ለማስረዳት ብሄድ እገደላለሁ። ጎረቤቱም ሳሩም ቅጠሉም ትንሹም ትልቁም አሮጊቱም ሽማግሌውም በሙሉ እኔ ላይ ደፍድፈው ያገኘኝ ሁሉ እንደ እብድ ውሻ እያባረረ ነበር የሚቀጠቀጠኝ። ስለዚህ አካባቢውን ጥዬ መጥፋት ነበረብኝ። በየትኛውም አይነት መንገድ ለማስረዳት እኔ አልቻልኩም። አቅም አጣሁ። አጠገቤ የነበሩ ጓደኞቼ፣ ቤተሰቦቼ በሙሉ በዚሁ ምክንያት ብቻ ሸሹኝ። ሰውየው አስወራው። ይሄ ክፉ፣ ይሄ ተንኮለኛ ምናምን እየተባለ በየበንደሩ በየንትኑ ተወራ። ግን እኔ አይደለሁ። እሺ ማንን ልበል? ማን ልበል? ህይወቴን ያበላሸው ለዚህ ሁሉ ነገር የዳረገኝ ማን ነው ልትለኝ ትፈልጋለህ? ተሰማን ታውቂዋለሽ?
ተሰማ የሚባል አላውቅም። እሺ ከተማ የሚባልስ? ከተማም አላውቅም። ከተማ ማን ነው እሱ? ከተማ ማላውቃቸው ሰው አትደርድሩ። አታውቂያቸው? አቶ ሽመልስ እነዚህን ሰዎች እሱ አታውቃቸው? አላውቃቸው። ምክንያቱም ማን ነው ስላለች ስሙን ልንገራት ብዬ ነው እንጂ እንደማታውቃቸው እኔም አውቃለሁ። እንደው አታውቃቸው ማለት እኛም ማጣራት አድርገን አቶ ተሰማ የሚባል ሰው ከኔ ጋር ወዳጆች ነበር። ነገር ግን በውርስ ምክንያት ግጭት ነበር። ያንን ውርስ ብቻውን ሊወስድ ስለፈለገ ይሄንን ሁሉ ሽረባ ሸርቦብኛል። ከባዕድ አምልኮ ጋር ግንኙነት ያለው ነገር ሁሉ ያደርጋል። ይሄ ሰው ብዙ ተንኮሎችን፣ ብዙ ግፎችን ይሰራል። የኔ ስም በዛ ደረጃ ከጠፋ በኋላ አካባቢው ላይ የሚካሄዱ ግፎችና ተንኮሎች በሙሉ በኔ ስም እንዲወሩና እንዲነገሩ አደረገ። አሁን የአካባቢው ሰው በሙሉ ሽመልስ ብትይው ውያ ሰይጣን ውያ አጋንንት ነው የሚል ታውቂያለሽ። ክፉ ነው፣ ተንኮለኛ ነው፣ ግፈኛ ነው ነው የሚባለው። ምክንያቱም እኔ ማንም ጋር እንዳልቀርብ ከሰው ሁሉ አሸሸኝ። እሱ የሚሰራውን ወንጀል በሙሉ እንዳለ በእኔ ስም ያሰራጨው ጀመር። የሆን ነገር ሲፈጠር ሽመልስ ነው ያደረገው። የሆን ነገር ሲፈጠር ሽመልስ ሰው እንቅፋት ቢመታው ራሱ ሽመልስ ነው እንቅፋት ያስመታው። በእንትን በባዕድ አምልኮ ይህንን ሁሉ ግፍ እኔ ላይ ደፍድፎት እሱ ግን በሰላም ይኖራል። የሚሰራው ስራም በሙሉ እሱ ነው የሚሰራው። የደፈረሽ ያ ሰው ነው። ከኔ ጋር ስለነበረው ቂም በውርስ ምክንያት በመጋጨታችን ምክንያት በምን ልበድለው በምን ላሰቃየው ብሎ ሲያስብ አንቺን አገኘ። ከአንቺ ጋር ደግሞ እኔ ያለኝ ግንኙነት ጥሩ ግንኙነት ነው። ከቤተሰብሽም ጋር ከአንቺም ጋር ያለኝ ግንኙነት አሪፍ ግንኙነት ነበረ። አንቺም ታውቂያለሽ ይሄንን። ቤታችሁ እኮ እንደ ቤቴ እኮ ነው። ሲርበኝ ገብቼ የምበላበት እኮ ነው። እንደፈለኩ ገብቼ የምወጣበት ቤት ነው። ከአንቺ ጋርም ጓደኛ እንደሆንን በደንብ ይታወቃል። ምንም አይነት ሌላ የፍቅር ግንኙነት እንደሌለንም ደግሞ ሁሉም ያውቃል። ይህንን ነገር አሰበ፣ አጠና፣ ደረሰበት። አንቺን አሳፈነ፣ ወሰደ፣ ዓይንሽን አሳሰረ፣ ደፈረሽ ራሱ። እኔ ይሄን ማመን አልችልም። ይሄን ነገር ማመን አልችልም። እኔ ይውጣልኝ። አንቺ ማመን አለማመን፣ ይኸውልሽ፣ ማመን አለማመን የአንቺ ፋንታ ነው። እኔ ደፍሬሽ ከሆነ እኔ ከሆንኩኝ የደፈርኩሽ እና አርግዘሽ ወልደሻል አይደለ? ይሄ ነው ልጅሽ አይደለ? ስለዚህ እኔ ደፍሬሽ ከሆነ ይሄ ልጅ እኔ ነው ማለት ነው። ልክ ነኝ? ሊሆን ይችላል። እንደዛ ነው የምታምኘው። ምክንያቱም እኔ ነኝ የደፈርኩሽ። ስለዚህ ይህንን ነገር ማረጋገጫ አንቺ አግኝተሻል። በዲኤንኤ አረጋግጣችኋል ብለኛል አይደለ? ምንድን ነው ማረጋገጫው? የመቼው? የኔና አንቺ ዲኤንኤ ያኔ ተረጋግጧል። ትዝ ይልሻል አይደል? አዎ፣ ከኔ ጋር ሰራ እንጂ ከሱ ጋር አሰራ። አንቺ ልጅሽ መሆኑን አረጋግጠሻል ነው ያልኩሽ እኮ። ዲኤንኤ ከሱ ጋር ሰራ። ዲኤንኤ በመሰራበት ሰዓት ግን አባቴ እንዳልሆነ ነው። ሽመልስ አባቴ አይደለም። ከዚህ በላይ ብዙ ማረጋገጫ የተፈጠረው ነገር ነገርኩሽ። አላምን አልሽኝ እኮ። እኔ አይደለሁም የደፈርኩት። እኔ ከዛች ከተደፈርሽበት ቀን በኋላ ግርሜ ምንድን ነው የምታወሩት? እሱን ካገኘ ነው በኋላ ከተደፈርሽበት ቀን በኋላ ከሌላ ወንድ ጋር ምንም አይነት ግንኙነት አላደረግሽም ማለት ወይስ አድርገሻል? እኔ እኮ ሕፃን ልጅ ነኝ። ዛኔ አይደለም ለመጀመሪያ ጊዜ ነው። ቆይ ተደፈርሽ ይዛን የዛሬ 28 ዓመት ማለት ነው። ከተደፈርሽ ለኛ ነው ትንሽ፣ ለእናንተ 28 ዓመት ሩቅ ነው። ይኸውልሽ ተደፈርሽ። ከተደፈርሽ በኋላ ከሌላ ወንድ ጋር ምንም አይነት ግንኙነት አላደረግሽም። ምን ነው እውቀው ያኔ አላደረግሽም። በፍጹም አለቀ። ስለዚህ አሁን እኔ ከሆንኩ የደፈርኩት ይሄ ልጅ እኔ መሆን አለበት ማለት ነው። አዎ መሆን አለበት። ምን ታሪክ እየሰራችሁ እንደሆነ አልገባኝም። ናቲ መቼም እኔ እንደማላዋሽሽ ታውቂያለሽ። ማረጋገጫዎቹም አሉ አባላቶች ጋር ካስፈለገ ወረቀቱን አሳይሻለሁ። ግን ዲኤንኤው እንደሚያስረዳው ከሆነ እኔና አቶ ሽመልስ አባትና ልጅ አይደለም። እኔ ነኝ ዲኤንኤውን የሚያሰራውት እኔ ነኝ። ይሄ ነው በቃ። ሁሌ የማሰራበት ሆስፒታል ነው ሄጄ ያሰራሁት። በምንም አይነት ሁኔታ ሊቀየር አይችልም። ህጋዊነቱን አረጋግጬ ነው ይዤ የምመጣው።
እዚሁ ነው የምከፍተው። ቼክ በምናደርግበት ሰዓት ግን የኔና እሱ አባትና ልጅነት 0% ነው በጭራሽ። እኔ እንዴት አምኜ ልቀበል? ቆይ ግሩሜ ምንድነው ያገኛል? እኛም ደንግጠናል በሰዓቱ። የምክክር ጉዳይ አይደለም። እኔ እርግጠኛ ስለሆንኩኝ አልደፈርኳትም ብየዋለሁ። በጣም እርግጠኛ ስለሆንኩ ማለት ነው። እሱ ግን እርግጠኛ ስላልነበረ የራሱንና የኔን ዲኤንኤ ወስዶ አሰራ ብዬ በመተማመን ነው የሰጠሁት። አላደረግኩትምና ይኸው ፈጣሪ በሚያውቀውን ያላደረግኩትም ሂድና አሰራል። እርግጠኛ ነህ ምናምን አለኝ። አዎ በጣም እርግጠኛ ነኝ። ቢሆንልኝ ልጄ ብትሆን ደስ ይለኛል፣ ግን ያልሆነውን ሆን አልልም። እውነት ነው። ምን አይነት ታሪክ ሄዶ አሰርቶ መጣ። ማመን ያቃተኝ። አዎ እናቴ በጣም የሚከብድ ነገር ነው ማለት ነው። ሄዶ አሰርቶ መጣ። ፊት ለፊታችን ተከፈተ። የእሱ ቡድኖችም አላቸው አይደለ? የእሱ ቡድኖችም አሉ አንድ ላይ ማለት ይኸው እነሱ ምስክር ናቸው። ጠይቂያቸው ከፈለግሽ። ፊት ለፊት ነው የተከፈተው። ሲታይ እኔና እሱ አባትና ልጅ አይደለን። አይተሃል ሲከፈት?